ልብ ብለህ ተመልክተሃል? ተፈጥሮና ሕይወት በአንድ ክር የተሰፉ በአንድ መልክ የተሳሉ መንታ ገጾች ናቸው። በዘመናት ዑደት ውስጥ የምታያቸው ወራትና ወቅቶች ሁሉ ያንተን ማንነት የሚተርኩ የሕይወት መስታወቶች ናቸው። ዛሬ ዓለም ጨለማብህ ከሆነ ወይም የሕይወት ክረምት ከብዶ ከሆነ ይህንን የሕይወት ቅኔ በጥሞና አዳምጥ። ዛሬ የምንነጋገረው ስለ መለወጥና ስለ ተስፋ ምስጢር ነው። ይህን ቪዲዮ ላይክ በማድረግ ጀምር። አዲስ ከሆንክ ደግሞ የጥበብ ፈገግታ ቤተሰብ ለመሆን አሁኑኑ ሰብስክራይብ አድርግ። ሕይወት የሚጀምረው በዝምታና በጨለማ ውስጥ ነው። ልክ ንጋት ከመውጣቱ በፊት ሌሊቱ እንደሚሰለጥነው ሁሉ አንተም ወደዚህ ምድር ከመምጣት በፊት በእናትህ ማኅፀን ጨለማ ውስጥ ነበርክ። ያ ጨለማ መቃብር ሳይሆን የብርሃን መንገድ ነበር። ከማኅፀን ወደ ምድር ስትመጣ ልክ እንደ መጀመሪያዋ የንጋት ፀሐይ ነህ። የጠዋት ፀሐይ ለጋ ናት፣ ሙቀቷ አይጠገብም፣ ብርሃኗም አይጎረብጥም። ልጅነትም እንዲሁ ነው፣ እንደ ለጋ ፀሐይ በጉልበትና በተስፋ የተሞላ ዘሎ የማይሰለቸው ጥልቀት ያለው የንጹህነት ዘመን። ያ የሕይወት ንጋት ወደፊት ለምትጋፈጠው ዓለም ጥንካሬን የምታከማችበት የብርሃን ግምጃ ቤት ነበር። በዓመት ውስጥ እንደ መስከረም የሚመስጥ ወር የለም። ምድር በአደይ አበባ የምታጌጥበት፣ ተራራና ሸለቆ በለምለም ሳር የሚሸፈንበት፣ ተፈጥሮ አዲስ ልብስ የምትለብስበት ወር። ያንተም ወጣትነትና ስኬት የሕይወት መስከረም ነው። ሁሉም ነገር ያማረና የለመለመ የሚሆንበት፣ ሕልም እንደ አበባ የሚፈካበት፣ ማንነት ሞገስ የሚጎናጸፍበት ጊዜ። በተፈጥሮ ውስጥ ውብ ቀናቶች፣ አስደሳች ወራቶች እንዳሉ ሁሉ በአንተም ሕይወት ውስጥ የመስከረም ቀናት አሉ። ሁሉም ነገር የሚሳካ፣ ዓለምም ለአንተ ብቻ የተፈጠረች የምትመስልበት ያማረ ጊዜ። ነገር ግን ልብ በል፣ መስከረም እንዲያምር የክረምቱ ዝናብ ማለፍ ነበረበት። አንተም ዛሬ አበበ የታየኸው ትናንትን በዝምታና በስቃይ ውስጥ ስላለፍክ ነው። ነገር ግን ፀሐይ ሁልጊዜ ደምቃ አትውልም። ሰማዩ በከባድ ደመና የሚሸፈንባቸው፣ መሬቱ በጭቃና በጎርፍ የሚናወጥበት ቀናት አሉ። የሰው ልጅ ሕይወትም እንዲሁ ነው። በደመና የተሸፈኑ የሐዘንና የጭንቀት ቀናቶች ይመጣሉ። ሁሉም ነገር የጨለመ የሚመስልበት፣ ተስፋ እንደረገፈ ቅጠል የሚወድቅበት ክረምት ሊገጥም ይችላል። አስተውል፣ ደመናው የሚጋርደው ፀሐይን እንጂ ፀሐይን አላጠፋትም። ፀሐይ ከደመናው በስተጀርባ በታማኝነት አለች። ክረምት ባይመጣ ኖሮ መስከረም ባልታየ ነበር። ዛሬ የሚከፋ የሚጨልምበት ጊዜ ነገ ለምታፈራው ፍሬ ማዳበሪያ እየሆነ ነው። ደመናው ይመጣል፣ ያልፋል። አንተ ግን እንደ ፀሐይ ጽኑ ሁን። አንድ ታላቅ ቃል አለ። ስለ ጊዜ እንዲህ የሚል ድንቅ እውነት ተጽፏል። ለሁሉም ጊዜ አለው። ከሰማይ በታች ለሚሆን ነገር ሁሉ ዘመን አለው። አምላክ ዘመናትን የሚቀያየር ታላቅ ጸሐፊ ነው። ወራቶች እንደሚቀያየሩት ሁሉ ያንተም ሕይወት ይቀየራል። ዛሬ ማልቀስ ካለ ነገ መሳቅ አለ። ዛሬ መሰበር ካለ ነገ መጠገን አለ። ዛሬ ጨለማ ከሆነ ነገ ንጋት መምጣቱ የማይቀር ሕግ ነው። ፈጣሪ ክረምቱን ለበረከት፣ በጋውን ለምርት፣ መስከረምን ለውበት እንደሰጠ ሁሉ ያንተን ውድቀትና ስኬት በጥበብ መርቶ ለታላቅ ክብር ያዘጋጃል። ወዳጄ ሆይ ዛሬ ቆም በልና የሕይወትን ወር ተመልከት። ክረምት ላይ ነህ ወይስ በመስከረም? የየትኛውም ወቅት ላይ ብትሆን በአንድ ነገር እርግጠኛ ሁን። ዘመን ይለወጣል። ዛሬ ቢጨልም ነገ ይበራል። ዛሬ ቢከፋ ነገ ደስታ ይመጣል። ሌሊቱ ለንጋት፣ ክረምቱ ለመስከረም ቦታቸውን መልቀቃቸው አይቀሬ ነው። ተስፋ አትቁረጥ። አንተ የአጽናፉ ዓለም ክፍል ነህ። ተፈጥሮ በዝምታ እንደምትታደሰው ሁሉ አንተም በቅርቡ ትታደሳለህ። ይህ መልእክት ለነፍስ ንጋት ሆኖ ይሆን? አሁን ያለህበት ወቅት ምን ይመስላል? በኮመንት ላይ አጋራኝ። ጨለማ ለከበዳቸው ወዳጆች ሼር በማድረግ የንጋት አብሳሪ ይሆንላቸው። ይህ የጥበብ ፈገግታ የዩቲዩብ ቻናል ነው። ሰላም።